ሰላም 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 አለን እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን አለን ነው። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ደግሞ ወደ ትልቁ ሾፕ በዩኬ ወይም ደግሞ በእንግሊዝ ትልቁ ሾፕ ወደሚገኘው ቦታ እንሄዳለን። ካለንበት ትንሽ ራቅ ይላል፣ የአንድ ሰዓት መንገድ በትንሹ ይሆናል። ወደዛ ሄደን እንግዲህ ያለውን ነገር አንድ ላይ እናያለን። እኔም የመጀመሪያ ነው፣ ከእናንተ ከቤተሰቦቼ ጋር አንድ ላይ እናያለን ማለት ነው። ኮስኮ ይባላል ስሙ። ያለውን ነገሮች፣ ዋጋዎች፣ ዝርዝሮቹን ምን ይገኛል የሚለውን አንድ ላይ እናያለን ማለት ነው። ሁሉ ነገር የሚገኝበት ቦታ ነው በቃ እና ሁሉ ነገር ነው ያለው። የማይገኝ ነገር የለም። በጣም ትልቅ ሾፕ ነው። በጣም ትልቅ ሾፕ ነው። ስለዚህ ያለውን ነገሮች እዛ ሄደን አንድ ላይ እናያለን ማለት ነው። ምንገዛውንም ያለውን ነገሮችን ማሳያችኋለሁ። እኔም ለመጀመሪያ ጊዜ ነው፣ እናንተም ካልሄዳችሁ ከኔ ጋር አንድ ላይ እናያለን ማለት ነው። እንዳልኳችሁ ትንሽ ራቅ ይላል። አንድ ላይ ተከታተሉ ማለት ነው። ሰብስክራይብ ያደርጋችሁ ቤተሰብ እንሁን። ይመቻችሁ። After you go to the shop, after you are still driving, can I kick a picture? ለማንኛውም አሁን 6 ሰዓት ሆኗል። 12 ሰዓት ማለት ነው በዚህ ሀገር ሰዓት አቆጣጠር። ስለዚህ 12 ሰዓት ልንነሳ ነው። ትንሽ መኪናውን ማሞቅ አለብን፣ ብርድ ስለሆነ እዚህ ያለው ቦታ። ስለዚህ ትንሽ ሞቅ አድርገን መንገዱን እንግዲህ ስንት ደቂቃ እንደሚፈጅም በዛው አሳያችኋለሁ ማለት ነው። ማየት አለባችሁ። በተለይ ለንደን ለሚኖር ሰዎች ምናምን በጣም አሪፍ ነው። አሪፍ ቦታ ነው ማለት በጣም ብዙ በተለይ ውሃ ምናምን ይዛችሁ መምጣት በጣም አሪፍ ነው። ያሉትን ነገሮች ግን እስቲ እንየውና እዛ ድረስ ሄዳችሁ መገዛት አለበት የለበትም የሚለውን ታያላችሁ። እኛ በ2 ወር በ3 ወር አንዴ እንሄድና እንገዛዛለን። ግን እናንተ ካያችሁት በኋላ ራሳችሁ ተወስናላችሁ ማለት ነው። ግን በጣም አሪፍ ነው። እዚህ ሰፈር ሙሉ ውሃ 3 ብር ከመግዛት እዛ 1 ብር ነው። ስለዚህ ይሄ ነገሩ አሁን ይጠቅማል ማለት ነው። ስለዚህ ያለውን ነገር እስቲ አንድ ላይ እናያለን ማለት ነው። ልንነሳ ነው። ይመቻችሁ፣ ተከታተሉ እንዳያመልጣችሁ። ደርሰናል። ኮስኮ እንግዲህ መግቢያው ይሄንን ይመስላል። እንዳለ 45 1 ሰዓት መንገድ ነው የፈጀብን። ትንሽ ክራውድድ ስለሆነ 1 ሰዓት ነው የፈጀው። ክራውድድ ባይሆን በ45 ደቂቃ ያደርሰናል ማለት ነው። ግን ያው እስካሁን ትንሽ ክራውድድ ነው የመጣንበት ሰዓት ይሆናል። መግቢያው ይሄንን ይመስላል። በጣም ትልቅ ነው ገና ከመግቢያው። ቅዳሜም ደግሞ ስለሆነ አይ ቲንክ ቢዚ ነው የሚሆነው። ፓርኪንግ እንግዲህ በደንብ ነው ያለው፣ በጣም ነው ያለው። አሪፍ ነው ፓርኪንግ፣ በጣም ሰፊ ነው። እንደምታዩት ነው። በጣም ትልቅ ፓርኪንግ ነው ያለው። ግራውንድም አለው። ለማንኛውም እዚህ ኮስኮ ስትመጡ ካርድ ያስፈልጋቸዋል። ያ ካርድ የአመት የ6 ወር ሲልቨር ጎልድ ምናምን አለ። እሱኛውም ስላለ እሱ ግዴታ መኖር አለባቸው። እሱ ከሌለ ያቺ ካርድ ከሌለ እዚህ ጋር በር ላይ ራሱ አያስገቧችሁ። እሱን ስካን አድርጋችሁ ነው የምትገቡት ማለት ነው። ከዛ ያንን አድርጋችሁ ስትገቡ የሚሰጧችሁ የምትፈልጉትን አይነት ነገር መግዛት ትችላላችሁ። ለማንኛውም እዚህ ኮስኮ ሾፕ ስትደርሱ ማለት ነው ያቺ ካርድ ታስፈልጋችኋል። የራሱ የኮስኮ ካርድ ያስፈልጋችኋል። በአመት የሚከፈል ብር አለው 28 ብር። የሲልቨር የጎልድ ምናምን እነሱ አይነት ነገሮች አሉት። እሱን ይዛችሁ ግዴታ መምጣት አለባችሁ። እሱን ስካን አድርጋችሁ ነው የምትገቡት በር ላይ። እዚህ ጋር እንደማሳያችሁ ሁለቱ እዚህ ጋር ቆሞ የሚያደርጉት ስካን የሚያደርጉት ሰዎች ናቸው። እዛ ስካን አድርጋችሁ ከገባችሁ በኋላ ነው እቃ የምትገዙት ማለት ነው። ሲጨርሱም ያንን ካርድ ማሳየት ግዴታ አለባችሁ። አሁን እኛ ካርዳችንን ረስተን ከመኪና ስለመጣን ካርዱን ይዛ ልትመጣ ስለሆነ ነው። ስለዚህ ገና እንደምታዩት በጣም ትልቅ ነው። እስቲ ደግሞ ያለውን ነገር ያለውን አንድ ላይ ደግሞ ዞር እያልን እናየዋለን ማለት ነው። Okay.
አሁን እንደምታዩት ነው እዚህ ጋር 75K በ1599 ፓውንድ 1600 ፓውንድ በሉት። ይሄን የሚያክል ቲቪ በ1600 ፓውንድ ማለት ነው። ቲቪው ይሄንን ይመስላል እና እስከነ ዋጋቸው ነው የሚቀመጡት። እዚህ ጋር እንደምታዩት 1099 አለ። ስለዚህ በጣም ማለት አሪፍ ነው ዋጋው፣ ምንም አይልም ማለት ጥሩ ነው። የቲቪ በጣም ትላልቅ ናቸው ኢንቻቸው ራሱ እንደምታዩት። እዚህ ጋር እንግዲህ እንደምታዩት ብሉ ሌብሎች 99 ኦር 100 ብር 100 ፓውንድ ነው። ጆን ዎከር 100 ፓውንድ ብሉ ሌብል 100 ፓውንድ ማለት በኢትዮጵያ አይ ቲንክ ወደ 16000 ብር ማለት ነው አይደል? አሁን ጎልድ ሌብሎችም በ26 ብር በ27 ብር ላፕቶፖች እንደምታዩት ነው እንግዲህ። እነዚህ ላፕቶፖች ራሱ አሁን ይሄኛው ላፕቶፕ 1000 ፓውንድ ነው። ኤልጂ ላፕቶፕ እና ይሄንን ታሪፍ ነው ዋጋቸው። It's good. I couldn't touch one. ሰውን ደግሞ እንደምታዩት ነው። አሁን ደግሞ ክሪስማስም ስለደረሰ በጣም ብዙ ሰው ነው ያለው። ሴልም ስለወጣ ደግሞ በጣም ብዙ ሰው ነው ዛሬ የመጣው። ኢቭን ደግሞ ቅዳሜ ነው ዛሬ። በጣም ብዙ ሰው ነው ያለው እንደምታዩት። አሁን እነዚህ ልብሶች እንደምታዩት በጣም ነው የሚያማምሩት። በ13 ብር በ13 ፓውንድ እንደምታዩት ነው እንግዲህ። በጣም አሪፍ ሹራብ ነው በተለይ ለዚህ ሀገር። በ13 ብር ጂንስ 38 ብር። ጂንሱ እንኳን ትንሽ ውድ ነው፣ በጣም ውድ ነው። አሜን ከሌላው አንፃር ውድ ነው ለማለት ነው። እዚህ ጋር ደግሞ ጃኬቶች በ17 ብር እና በ29 ብር ኳሊቲዎቹ ይለያያሉ፣ ግን አሪፍ ናቸው ሁለቱ። የህፃን ልጆች ጃኬቶች ናቸው እነዚህ። ደግሞ በቃ እዚህ ሀገር ታዋቂ ጃኬቶች ናቸው። ኳሊቲያቸው ራሱ አሪፍ ነው። ግን እንደምታዩት ነው 115 ፓውንድ ነው። በጣም ውድ ነው። ያው ይሄ አሪፍ ልብስ ስለሆነ ነው። ፍሩቶች ራሱ በጣም የተለያዩ ፍራፍሬዎች፣ ስጋ ይሄን እዚህ ጋር እንደምታዩት እንግዲህ ክራፕ ይባላል። በጣም ነው የሚያስፈራው። እዚህ ሀገር በጣም የሚወደደው ምግብ ነው። ጊንጥ ነበር መጀመሪያ የመሰለኝ፣ ግን ብቻ በጣም ይሸጣል እዚህ ሀገር እንደምታዩት ነው። የጊንጥ ማት የአሳ ይሄ ውሃ ውስጥ የሚገኙት እንስሳቶች እንዳለ ራሱ እዚህ ውስጥ ነው የሚገኙ። የሆነ ትላትል ነው የሚመሳስሉት። እኛ ሀገር እንደዚህ አይነት ነገር አልተለመደም፣ ግን ያው በጣም ይሸጣሉ፣ ይበላሉ። በጣም ዋጋቸው ራሱ እንደምታዩት ነው። 23 ፓውንድ 18 ፓውንድ ናቸው። ስጋዎች እንግዲህ ሀላል ቺዝ ነው እንደውም አሪፍ ቺዝ እንደምታዩት 10 ብር በጣም አሪፍ ነው። ከተለያየ ሾፕ ከመግዛት አንዱን ትልቁን ገዝቶ አሁን ሙሉ 10 ብር ነው። ጥሩ ነው። ውሃ ነው እንደምታዩት ሰው እንዳለ የሚወስደው ውሃ ነው። ምክንያቱም እንደነገርኳችሁ ርካሽ ነው ውሃ እዚህ። አንደኛውማ ሞልቶታል። ስለዚህ አሁን ውሃችንን ገዝተናል። ይኸው ውሃ ገና ውሃ እየመጣ ነው። የኪችን ሶፍቶች እንግዲህ ፓምፐር እንደምታዩት ይሄን የሚያክል ፓምፐር እንደምታዩት ነው 9 ብር 10 ብር በሉት 10 ብር እና እንግዲህ ዋጋው በጣም አሪፍ ነው። ከሌላ ሾፕ ሄዳችሁ ከምገዙ አሁን ይሄን የሚያክል ፓምፐር በ10 ብር በጣም ፌር ነው ማለት ነው። ኢትዮጵያ ላርጎ ብለን የምንጠራው ደግሞ 8 ብር ይሄን የሚያክለው ማለት ነው። በጣም አሪፍ ነው ዋጋቸው።
ለማንኛውም አንዳንድ ዋጋዎቻቸው በጣም ሰቅጣጭ ናቸው፣ ውድም አሉ፣ በጣም ርካሽ አለ። ግን ዋናው የቤት እቃ ምናምን እነዚህ ነገሮች ላይ ይዛችሁ መሄድ ይሻላል። ለምሳሌ አሁን እዚህ ጋር እንደማሳያችሁ ለምሳሌ ውሃ፣ ኦሞ፣ ሶፍት፣ የኪችን እቃ ምናምን እንደምታዩት ደግሞ እዚህ ጋር ኮካ በ10 ብር ይሄን ሁሉም ኮካ 24 ፍሬ ኮካ ራሱ ያለው የኮካ አፍቃሪዎች ካላችሁ 24 ፍሬ መግዛት ትችላላችሁ። በጣም አሪፍ ነው። ግን ላይክ እዚህ ጋር ደግሞ ወተት እንደምታዩት በ2 ብር ከ69 ብር ይሄን የሚያክል ወተት በጣም አሪፍ ነው። ሌላ ሱፐር ማርኬት 2 ብር ነው አንዱ ማለት ነው። ስለዚህ ይሄ ስንት ሊትር? 3 ሊትር ወተት በ2 ብር ከ69 ሳንቲም ማለት ነው። በጣም አሪፍ ነው። እነዚህ 2 ብር ከ49 ናቸው። እዚህ 4 ፍሬ ማለት ነው። 4 ፍሬ እዛ ጋር እንደምታዩት 4 ፍሬ ወደ 2 ብር ከ69 ነው ከ49 እንደምታዩት። እንግዲህ በቃ እንደምትፈልጉት ነገሮች በአሪፍ ዋጋ አለ። አሁን እዚህ ጋር ቺክን ኤንድ ቤከን እንደምታዩት በ6 ብር፣ ዮገርቶች አለ። በጣም አሪፍ ዋጋቸው በጣም አሪፍ ነው ማለት ያን ያህል የተጋነነ አይደለም። ሶያ ኦት የሚወድ ራሱ ዋጋቸው በጣም አሪፍ ነው። ዮገርቶች በ3 ብር ከ49 አለ ሙሉ። እዚህ ጋር ፍሩት ጁስ የምትወዱ እንግዲህ 4 ብር ከ49 ሁለት ፒስ የሚይዘው ማለት ነው። ግን እዛ ሌላ ሱፐር ማርኬት ላይክ አልዲ ምናምን ቤቶች እንግዲህ አንዱ 2 ብር 3 ብር ነው። እዚህ አራቱ በ4 ብር ከ49 ታገኛላችሁ። ፍራይድ ቺክን በ6 ብር በ7 ብር ፓውንድ ድረስ ታገኙታላችሁ። ይሄ ሙሉውን ማለት ነው። ሙሉ በ7 ብር KFC የሚሸጡት ቺክኖች እንደምታዩት 7 ብር ታገኙታላችሁ። እዛ አልዲ ያየሁት ሱቅ እንግዲህ 4 ፍሬ ፒስ በ3 ብር ከ50 ታገኙታላችሁ። ግን እዚህ በ7 ብር እንግዲህ እንደምታዩት ነው። እስከነ ዋጋው እንግዲህ እነዚህን ይመሳሰላሉ። በጣም አሪፍ ነው ዋጋቸው። አንዳንዶቹ ዋጋቸው በጣም አሪፍ ነው። ላይክ በጣም ሰፈር ውስጥ ያሉት ሾፖች ከመግዛት እዚህ መታችሁ አንደኛችሁን አትሊስት የ6 ወር የ3 ወር ሚኒመም የ3 ወር እቃ ገዝታችሁ መሄድ ትችላላችሁ ማለት ነው። ግን እንደምታዩት ነው። አሁን ዮገርት ስንት ብር ነው? 5 ብር። ይሄ ዮገርት 4 ብር ከ99 ብር እዚህ ጋር እንደምታዩት 4 ብር ከ99 5 ፓውንድ። የውስኪ አፍቃሪዎች ደግሞ እስቲ ላሳያችሁ ትንሽ ማለት ነው። እንግዲህ ይሄንን ያላቆም ግን 20 ፓውንድ አሪፍ ይመስላል። እንግዲህ ቅድም እንዳሳየዋችሁ ነው። ወይኖች፣ ሞይት የተለያዩ መጠጦች አሉ እዚህ ጋር እንደምታዩዋቸው። እዚህ ጋር ልክ እንደ ወይኖች ናቸው ያሉት። እነዚህ መጠጦች እንደምታዩዋቸው ናቸው። በ16 ብር ነው ይሄ በ16 ብር ታገኙታላችሁ። ቮድካው ይሄ ደግሞ በ18 ብር በጣም አሪፍ ናቸው፣ ደግሞ ያምራሉ። ይሄ ቮድካ ሙሉ እንደምታዩት ነው በ24 ብር ማለት ነው። ናይስ አሪፍ ነው በጣም። ግሬ ግሮስ ይህን መጠጥ ራሱ አላውቀውም። 1.7 ሊትር ነው 40% አልኮል በ70 ብር። ቲንክ ይሄ ውድ ነው። ፋየርቦል በ84 ብር በ84 ብር ፋየርቦል በጣም አሪፍ መጠጥ ነው ማለት ነው። እንግዲህ እኔ አላውቃቸውም የመጠጥ የምታውቁ ሰዎች። ጆን ዎከር ግሪን ሌብልም አለ። ግሪን ሌብል በ29 ብር ግሪን ሌብል ናይስ አሪፍ ነው ዋጋው። ደብል ብላክ በ19 ብር 20 ብር 21 ብር ደብል ብላክ። ወስቲስ ብላክ ሌብል በ18 ብር፣ ጎልድ ሌብል በ26 ብር እንደምታዩት ነው። ዋጋቸው በጣም አሪፍ ነው። እንደዚህ አይነት ነገር መግዛት ከፈለጋችሁ እዚህ ነው መግዛት ያለባችሁ። ኤርፖርት ራሱ መገዛት የለበትም። ምክንያቱም እዚህ መታችሁ በጣም አሪፍ ዋጋ ታገኛላችሁ። መጠጥ እንግዲህ 40% አልኮል ይላል። ምን ቮድካ
በጣም አሪፍ ነች ስትታይ 19 ብር 20 ብር በጣም አሪፍ ነች። ይሄን ራሱ ጃፓኒስ ይሄ እንግዲህ እንደምታዩት በ17 ብር ጃፓኒስ ስማም የተለያዩ መጠጦች ናቸው ያሉት። አንዳንዴ በዚህ ሳይድም እንግዲህ እንደምታዩት ነው በዚህ በቃ ቤሊ አይሪሽ ክሪም ሊኩር ይሄው በጣም ነው የሚያምረው። ስጦታ ራሱ ይዛችሁ ብትሄዱ ይሄ በጣም ነው የሚያምረው። እኔ እንኳን አላቆም የአይሪሽ ክሬም ነው የሚለው ጃግነር ሰማ ማሊቦ ኮኮናት ሊከር በ12 ብር። ኦኬ እንግዲህ መጠጥ የምታውቁ ሰዎች ኮሜንት ላይ ያደረጋችሁ የትኛው ነው አሪፍ ማለት በጣም ከባድ ያልሆነውን እንድትነግሩ ይፈልጌ ነው። እንደምታዩት ነው መጠጦች በጣም አሪፍ፣ ዋጋቸው በጣም አሪፍ ነው። የቱን ልምረጥ እስቲ? ቮድካ ግሬቭ የታል ብር ነው? ይሄ ነው 229 ብር። በስመ አብ ምንድን ነው የሚያክለው? ያሪፍ እስኪ ራሱ አለ ግብዳው እስኪ 70 ብር። በስመ አብ ይሄ አሪፍ ነው። ኑድል የኢትዮጵያ እንግዲህ የኢትዮጵያ ኑድላችን ይሄንን ነው የሚመስለው። እስቲ ስንት ፍሬ ነው ያለው? ይሄ ዋጋው የቱ ጋር ነው ያለው? እንግዲህ ይሄ የምታዩት ኑድል 12 ብር ከ49 ሳንቲም ሙሉ አሪፍ ነው። እዚህ ጋር ደግሞ እንደምታዩት እነዚህ 6 ዶቮች በ10 ብር ማለት ነው። ኦልሞስት 10 ብር ይወሻል። 6 ፍሬ ነው ያለው 450 ml ነው። እንግዲህ እንደምታዩት ነው በጣም አሪፍ ዋጋ ናቸው ያሉት። ቦዲ ስፕሬይ ራሱ እዚህ ጋር እንደምታዩት በ13 ብር ከ99 6 ፍሬ ቦዲ ስፕሬይ ነው። ይሄንን ነው የምጠቀማቸው፣ ይሄኛውን ነው የምጠቀመው እኔ። በጣም አሪፍ ናቸው። ሽታቸው አይለቅም ቀኑ ሙሉ። ዋጋው ራሱ በጣም አሪፍ ነው። እዚህ ጋር ደግሞ እንደምታዩት ናቸው ፕሮቲን ሼኮች አሉት። ፕሮቲን ሼኮች አሁን ይሄ ድሮን የምንገዛው ነበር። እስቲ ወይ ፕሮቲን ቸኮሌት ፓውደሩ አለ። የተለያዩ ወይ ፕሮቲኖች ናቸው እንደምታዩት 25 ግራም አለ። ዋጋቸው የቱ ጋር እንደሆነ አጣሁት እንጂ ዋጋቸውንም አንድ ላይ ለኔም ባየው ደስ ይለኛል። 35 ፓውንድ ነው እንደምታዩት 35 ፓውንድ። ትንሽ ይሄ ወደድ ይላል። እንደምታዩት እዚህ ጋር እንዳለ መድኃኒቶች ታገኛላችሁ። የፈለጋችሁትን መድኃኒት ፕሮቲኖች፣ መድኃኒት፣ ኮልጌት፣ መፋቂያ በስማ ምኑ ተብሎ እንግዲህ አሁን ኦልሞስት ደርሰናል ነው ክፍያው ጋር። አንድ ያብሲ እንደምታዩት እንግዲህ እዚህ ጋር ደርሰናል። ጨርሰን እንግዲህ እየወጣን ነው። ሰልፉ ራሱ በጣም ዝገት ነው። ለመውጣት ራሱ ያለው ሰልፍ በጣም ዝገት ነው። እንደምታዩት እንግዲህ ጨርሰን እየወጣን ነው። በጣም ብዙ ሰው ነበር የነበረው። ላይክ በጣም እንግዲህ እቃው እንደምታዩት ነው። ወደ 200 ምናምን ፓውንድ ነው ጨረስነው። ስለዚህ ወደ መኪናችን እየሄድን እንገኛለን ማለት ነው። ከተመጣ አይቀር እንግዲህ እዚህ መጥቶ መግዛትና መጨራረስ ነው የሚሻለው ብለን ነው።
እየሄድን ነው። እቃችን እየወዳደቀ አስቸገረ። በስመ አብ። ያው እቃ ምናምን ሲገዛ እንግዲህ አድካሚ። ለማንኛውም የኮስኮ ውሏችን ይሄንን ይመስል ነበረ። በጣም አሪፍ ነው። ዋጋቸውም ጥሩ ነው። ብዙ እቃ ገዝተን ወደ 220 ፓውንድ ነው የጨረስነው። ላይክ ለብዙ ጊዜ የምትጠቀሙት አይነት እቃ ነው የምትገዙት። ላይክ እንደ ዝም ብሎ ለተወሰነ እቃ ምንገዛው አይደለም ያለው እዚህ። ስለዚህ ጥሩ ነው፣ ምንም አይልም። ዋጋው እንግዲህ ፌርም አለበት ቦታ አለ፣ ፌርም ያልሆነ አለ። ግን እኛ ብቻ አሪፍ እቃ ለተወሰነ ጊዜያቶች የሚያስጠቅመንን እቃ ገዝተን የምንሄደው አሪፍ ነው። ይሄን ይመስላል። ራቅ ቢልም ያለውን ነገር ገዛ አስተያችሁ መሄድ ካለባችሁ ይሄንን ቪዲዮ ማየት አለባችሁ። ኮስኮ ለማታውቁ ሰዎች ይሄንን ማየት አለባችሁ። የምር ነው፣ በጣም አሪፍ ሾፕ ነው። በተለይ ለዚህ ለክሪስማስ መምጣት ያለባችሁ ቦታ ነው። መጣችሁ መግዛት አለባችሁ። አሪፍ እቃ ይዛችሁ ወደ የቤታችሁ ትመለሳላችሁ ማለት ነው። ለማንኛውም ደስ የሚል ጊዜ ነበር ያሳለፍነው። ሾፒንግ አድካሚ ቢሆንም አሪፍ ጊዜ ነበር ያሳለፍነው። አሪፍ እቃ ገዛዝተናል። ይመቻችሁ። ግን ለማንኛውም ደርሰናል ለቤታችን ማለት ነው። በጣም ብዙ እቃ ነው እንዳሳየኋችሁ። አትሊስት ለ6 ወር ኦር 3 ወር አትሊስት ውሃ ምናምን ያስጠቅመናል። ስለዚህ እቺን ገዛዝተን ቤት ደርሰናል። ያለውን ነገሮች ደግሞ ትንሽ አብራራላችኋለሁ። ይመቻል።